ተከፍቷል። ካንተ የሚጠበቀው በተከፈተ በር መውጣትና መግባት ነው። እስኪ አንድ ሰው ከኔ ጋር እገባለሁ እወጣለሁ ይበል። ይደገም። እገባለሁ እወጣለሁ። ሄቴኬቤሳ ሩባሳ ፕራማንዶ ላካሳ ፓራማንዶሽ እገባለሁ እወጣለሁ። ሟርተኞች እያዩ እገባለሁ እወጣለሁ። አስማተኞች እያዩ እገባለሁ እወጣለሁ። ጨሌ ቆጣሪዎች እያዩ እገባለሁ እወጣለሁ። እግዚአብሔር በሮችን ከፍቷልና እገባለሁ እወጣለሁ። በድል መግባትና መውጣት ይሁንላችሁ። ኦቨርፍሎው ውስጥ ያላችሁ እግዚአብሔር ከፊታችሁ በሮችን ከፍቷል። እግዚአብሔር ከፊታችሁ በሮችን ከፍቷል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 እናወጣለን። አትጨነቁ እግዚአብሔር እያለን ነው። አሁን እዚህ ጉባኤ ውስጥ በጣም ብዙ ሰው በጭንቀት ውስጥ ነው ያለው። ጤናው የታወከበት አለ፣ ቢዝነሱ የተበላሸበት አለ፣ ትዳር ላይ ችግር የተሸከመ ሰው አለ፣ ቤተሰቡ የተበታተነበት ሰው አለ። በዚህ ሁሉ ውጥረት ውስጥ ያላችሁ ሰዎች እጃችሁ ላይ ያለው ነገር እያለቀ ሲሄድ በጭንቀት የምትዋጡ ሰዎች ምን በላለሁ፣ ምን ጠጣለሁ፣ ምን እለብሳለሁ እያላችሁ ለሰውነታችሁ ለምትለብሱት ነገር የምትጨነቁ ሰዎች ጭንቀት ምንጩ ከየት ነው ካላችሁኝ፣ መጨነቅ የትንሽ እምነት ምልክት ነው። ውስጣችሁ ላይ እምነት እየቀነሰ ሲሄድ ጭንቀት እየጨመረ ይመጣል። ይዜ የተነሳው እምነት እየቀነሰ የሚሄድ ከሆነ በተመሳሳይ ሰዓት በሌላ በኩል ጭንቀት እየጨመረና እየዋጠ ይመጣል። የምትጨነቁ ሰዎች ከዛሬ ጀምሮ የህይወት ስታይላችሁን ቀይሩ። ወደ እምነት ዞን ውስጥ ግቡ። የምታምኑ ከሆነ በህይወታችሁ ላይ ያለው ስትሬስ፣ በህይወታችሁ ላይ ያለው ጭንቀት፣ በህይወታችሁ ላይ ያለው ሐዘን እየቀነሰ ይሄዳል። ውስጣችሁ ላይ እምነት ካለ ፊታችሁ ላይ ደስታ ይነበባል። አትጨነቁ እያለን ያለው እግዚአብሔር ከሆነ ለምን ዘና አንልም? ወደ ኋላ ደገፍ ብላችሁ ዘና በሉ። ሰይጣን እያየ ያልተከፈለ ዕዳ አለ፣ ግን ደገፍ ብለ ዘና በል። ሰይጣን በዚህ በኩል ፍርድ ቤት ክስ መሰርቶብሃል፣ ግን ዘና በል። የሚያስጨንቁ ሰዎች በዙሪያ ላይ ያሉ፣ ግን ዘና በል። አካውንት ውስጥ ምንም የለም፣ ግን ዘና በል። ደሞዝ ትንሽ ነው፣ ግን ዝም ብለ ዘና በል። የሥራ በር ተዘግቶብሃል፣ ግን ዘና በል። ሄዶ ኦፊሱ አትጨነቅ እያለ ነው። እኔ አስተዳድራለሁ፣ እኔ አለብሳለሁ፣ እኔ አበላሃለሁ፣ እኔ አጠጣለሁ ይላል። እዬ ኧረ ዘና ይበል አንድ ሰው። ይሄንን ወር በሕይወታችሁ ላይ ቀይራለሁ።